ما بس الكمان نويلا لي أتفرج منه ما نم بيدور ما أتروني من هذا أرسو ينزل كسي الدول أنا كنا تسلوهم كوي ما قطعتر على فتنة هاللبي يني نموت ياكي ياكي نا من تيجي أنا وانت نما فراراتنا هلو هلكم محل قفتم لا فرارة سهر زمبرون نما تواق نونجي تواقي अंदर अब्बास मैं यार करो हाँ الزعف قاف سبات الله ويني وزوري كاكالي ما دار بريو من ميك اب بيدالون دي ماشي ناقا وين ميك اب تقمالين ማለት ቱቶሪያል እኔ እንኳን ሆነም ቀረው ወደ ገጠር ይላል ለምን ጥምቀት ምንድነው ታዲያ እሑድ ማታ ነው ዛበቶ የሚወጣው ለምን ግዛራ ባትሄድ እዚህ ኧረ አይደለም ያው እዚህ ባዛርም ስላለ ባዛር እኮ አልቋል እዛ አይደለም እዚህ ባልወልድ እዚህ ያለ እዚህ ግዛራ መቼ ሰኞ ወደንም ቀላስ ታዲያ ለምን አትሄድም እዚህ ናራዛ አይደለም በጣም ብዙ ይጠብቀኛል ብዙ ሰው የት ፈላጊዎች ስላሉ የት እዛ ነው አልጠቀስኩም እንደ በለው አብዮት አቤት እንደው ስጠቅስ ዝም ብላ አልሄድክም እንደ በለው ደስ እንዳላት ግን ለኔ ማለት ከዚህ ካንቺ የሆነ ነገር ከፊቱን ነገር ፈልጋለሁ ሆነ ነገር ደግሞ ምንድነው ላመን ይዘብል ልትሄድ በራ ኧረ ብር ታቶኞ ከቅሙነታ ቤት አንቺ ከመጣች ጀምሮ አሁን ጠይቀው ምን ጠይቀው አብዮት እንግዲህ ጥምቀት ነው ወየ በለኝ በል ካንቺ ማን ዳምሳ አይ አምሳ ለምን ቡጦ የሰጠህን 50 ብርሽን አትቆጥቢም ነበር ያው እዛ ለዘኮ ዘና የማለቀ ይሄ አንዴ ቤት ይቆጣው ባለሽ ጨረስክ አዎ በል እንውሰድ ኮስታ ወይኔ ጉዴ እዚህ ጋር ደግሞ እኮ ለላሚቷ በቃ ስንት ጊዜ እንደሚያሽ እየተከራከረኝ ነበርና ያው እኔ ቀስ ብዬ እያስረዳው ነበር ከሳን እኔ ልክም ሳወራለን አንገቱን ያቀረቅራል ደግሞ ጉዴ እኮ ነው በጠዋት ተነስቶ አንድ ጊዜ ያሻል ከዛን ትምህርት ቤት ሳይሄድ በፊት አንድ ያሻል ከዛማ ታራቶን ያሻልኩ በቀን 3 ለሚያሽ ቆሞ ይከራከረኛል ጉዴ እኮ ነው እዛ ነው መጨረሻ በቃ ሄድና ላሚቷን አምጣት ብዬ ሄደማል መራወራስ ጨምር ማታን ጥላል እኔ ወደ ታች አለ ደግሞ ምን አሁን ይዛለው እኔ ለዚህ ስንዴ እየሰጠዋችሁ እጥፍ አድርገው ኧረ እባክህ 300 ካሬ አላለ ጠጋ አድርገው ወደዛ ነጩ መዳበሪያ ያለበት ማታ እንዳይረሳ ደግሞ ነገ ለገለባ ይሄዳል እንትን መዳበሪያ በቃ አሁን ወደዚህ ነው ሻባ አድርገው ምን ሆንክ እና ወዴት ነው የምትሄጂው
ወደ ቤት። አሁን ምን ልሰራ ነው? ደክሞኛል። እዚጋ ደግሞ የላሚቷን ምግብ እያስተካከልኩ ነበረ። የላሚቷ ምግብ ሁለት አይነት ነው። ዱቄት ነው የገዛነው ደግሞ ከባቡር ቤት ነው። ለወተት ተብሎ የሚሸጥ አለ እና እሱን ሁለት አይነት ገዛን እና ከዛን እያቀላቀል አንድ መዳበሪያ ውስጥ እንጨምራለን ማለት ነው። ምክንያቱም እዛ ባቡር ቤት የሚሸጠዋ ሴትዮ ለወተት ከሆነ ለየብቻ ሳይሆን ሁለቱን አንድ ላይ ስታቀላቅሉ ነው ብሎ አሉ። ከዛ እኔም ይሄው ከአቤኔ ጋር ስራ ጀመር። አኩርፎኛል እኮ ቤት መጀመሪያ እንሰራለን ይህንን የላሚቷን ምግብ እናስተካክላለን ስለው ስራለኝ አለ። ከዛን አናደደኝ ነው ሂድ በቃ እኔ እሰራለሁ አንተ ስራህን ስራ ብዬ ስለው ከዛ በቃ አሁን ስራ ያለብኝ እሰራለሁ ብሏል። ግን ስራው ምን መሰላችሁ? በስልክ ነው እንትን ሊሰራ ነው ቲክቶክ ላይቭ ከልጆች ጋር ላይቭ ሊገባ ማለት ነው። ከዛ በቃ ሂድ መጀመሪያ ለውሾቹ ምግብ ስጣቸው ምናምን ብዬ ላኩት። እኔ ስራዬን መስራት ጀመርኩ። እዛ ኩሽና ውስጥ የሆነ ነገር እየሰራው ነበር እሱን እያየሁ እዚህ ጋር ደግሞ በጎን አቀላቅላለሁ ማለት ነው። በነገራችን ላይ ማለት ነው እናንተዬ እግዚአብሔር ስጣችሁ እመቤቴን በቃ እግዚአብሔር ስጣችሁ ነው የምላችሁ። ዩቱብ ስራም ሆነ ሶሻል ሚዲያ ካለ ሰው ምንም ነው። በቃ ገባችሁ? ካለ ሰው ምንም ነው። ስለዚህ እናንተ ዩቱቤ ስለምትመለከቱልኝ ኮሜንት ስለምጽፉልኝ፣ በነገራችን ላይ ደግሞ የፈለጋችሁትን ጥያቄ ጠይቁ ማለት በኮሜንት ጻፉልኝ እመልሳለሁ። ሁላችሁም እመልሳለሁ። የፈለጋችሁትን ጥያቄ ጠይቁኝ እላችኋለሁ። እና ሰብስክራይብ ስለምታደርጉ ዩቱቤን ስለምትመለከቱልኝ በቃ እናንተ ልነግራችሁ አልችልም። ቤቴን ለእናንተ ትልቅ ክብር አለኝ ማለት ነው። ያው የስደት እህታችሁም አይደለም ያልተኖረ ልጅነት ከባድ አይደለም። ስለዚህ እንግዲህ ስለምደግፉኝ አመሰግናለሁ። እዚጋ እኮ ለውሻ ምግብ ስጠ ካልኩት በኋላ ማስረዳት እኔ ራሱ ማስረዳት ደከመኝ። ምንም አልገባውም ማለት ነው። ከዛ መጀመሪያም ተናደው የለ በዛ ምክንያት ነው መሰለኝ ምንም ያልገባው ቆሜ ሳስረዳው ነበረና እና የሶሻል ሚዲያ ስራ እመቤቴን ካለ ሰው ምንም ነው። በቃ እውነት እናንተ ባትኖሩልኝ ኑሮ እናንተ ዩቱቤን ሰብስክራይብ ባታደርጉ እናንተ ባትደግፉኝ ኑሮ እኔ ምንም ነኝ ማለት ነው። እግዚአብሔርን ቪዲዮ ቀርጬ ብለቅ ምንም ጥቅም የለው እናንተ ካልደገፋችሁኝ ማለት ነው። ስለዚህ እግዚአብሔር ስጣችሁ፣ እግዚአብሔር ያክብራችሁ። እናንተ ለምን በሰላም ለሀገራችሁ ያብቃችሁ። ትልቁ ነገር በሰላም ለሀገራችሁ ማብቃት ነው። ሌላው ነገር እንዳለ ትርፍ ነው። በቃ እግዚአብሔር ያለው ህይወት ነው የምትኖሩት። ስለዚህ ተመስገን ብሎ መኖር ነው። በልክ መኖር ነው። የምን ኮተት ማብዛት ነው። በልክ በቃ ማለት ያሁን ለምሳሌ እዚህ ሶሻል ሚዲያ ላይ የምታዩ ሰዎች የእውነት ኑሮ አይደለም እኮ የሶሻል ሚዲያ ኑሮ አስመስሎ ባለትዳር ሆኖ የሚያመጡት ማለት ነው። ሁሉም ሰው አንድ አይደለም። ገባችሁ አይደለም? በካሜራ ፊት የሚያመጡትና የሚኖሩት ኑሮ አንድ አይደለም። ገባችሁ? ስለዚህ እናንተን ራሳችሁ ሆናችሁ መኖር ስትጀምሩ ያን ጊዜ ነው ህይወት ምን እንደሆነ የሚገባችሁ ማለት ነው። ስለዚህ እኔ እንደገሌ እኖራለሁ ብላችሁ የሰውን ቪዲዮ እያያችሁ የሰው ሀገር ላይ እድሜያችሁን፣ ጊዜያችሁን፣ ሰዓታችሁን አትጨርሱም። ቤቴ እንደፈለጋችሁ ሆናችሁ በሀገራችሁ መኖር ትችላላችሁ። እንደ ቤትሽ ነው በቃ እንደ ቤትሽ እንደፈለግሽ ትኖራለሽ። እንደዛ እንደ ጎረቤት ቤት ደግሞ አይኖርም እሱ። ገባችሁ? ስለዚህ የሶሻል ሚዲያ ኑሮ አስመስሎ ባለትዳር